እስልምና ያገባው ዛሬ መጤ ይበሉ መካ ይበሉ ምን ይበሉ እነሱ አይደለም ስለኔ የሚመሰክሩት እኔ ነኝ ባለ ጉዳዩ እኔ ነኝ ባለቤቱ እኔ ጋር እስልምና ያገባው በ615 ነው እንደ አውሮፓ አቆጣጠር ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን ከፈለስቲን በፊት በ21 ዓመት እንቀድማለን ከግብጽ በፊት በ24 ዓመት እንቀድማለን ያው በአምር ብላስ በነጃሽ እጅ በሰለመው ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን ከሱዳን በፊት ያው ኑቢያኖች በ36 ዓመት እንቀድማለን ከቱርክ ከኢራን በፊት በ76 ዓመት እንቀድማለን ከህንድ በፊት በ170 ዓመት እንቀድማለን እኔን እስልምና በስራችን ዓለም አቀፋዊ መላክ መሰረቱን ለማጣል እንደ አገርም እንደ ንጉስም ትልቅ ሚና አለኝ ስለዚህ እነኛ ስደተኞች 2 ወር ከ15 ቀን ቆዩ መካ ያልተረጋገጠ ወሬ ሰመሩ ያሳጠርኩ ሄዳለ ይቅርታችሁን አስፈላጊ ኢንፎርሜሽን ስለሆነ አምሰጣችሁ ይጨቃችኋል መርሐባ ከዛ በኋላ ተመለሰው ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ሪፖርት አደረጉ እንዳሉትም ኡናቱም ነፍታዊ ንጉስ ያ ምን ነበር ውጤት መመለሳቸው ትልቅ ነገር አመጣ ለነብዩ ሰለላሁ ዐለይሂ ወሰለም ያሉት ቃላት ትክክለኛ ሆኖ ተገኘ ፍትህና ሐቅ መካ ሀበሻ አለባሉ ያን ጊዜ ያንን የሰሙ ጎርፍ መጣ እስልምናውን ጥሪ ቢቀበል ምክንያቱም ሆነ እዚህ መጠለያ ተገኘ በአጭር ጊዜ ሁለተኛው ስደት በዛው አመት ተደረገ 183 ደረሰ ብዛታቸው በአቡ ሙሳ አልአሽዓሪ የሚመራም ከየመን ቀጥታ ወደ ሀበሻ መጣ ስብስቡ የት ሆነ አሁን ሀበሻ ሆነ ማለት ነው ነብዩም ሰለላሁ ዐለይሂ ወሰለም ተረጋግተው ጥሪያቸው ማስተላለፍ ጀመሩ የዛ ውጤት ነበር የነ ዑመርና የነ ሐምዛ ወደ እስልምና መግባት ውጤት የነበረው ባጋጣሚ ምክንያቱም መጠለያ ተገኘ እዚህ ቁረይሾች ምን አቋም ወሰዱ በዚህ ጉዳይ ላይ ያላጠፉት የነበረው ጥሪ በአጠቃላይ ባልተጠበቀ ሁኔታ ሀበሻ ላይ በቀለ ስለዚህ ሂደን ማጥፋት አለብን ምን እናርጋሉ የሀበሻ ንጉስ አራቱ ኃያላን መንግስታት ነበር በጊዜው ኃይለ መጠቀም በነጃሽ ላይ ከአቅም በላይ ነው በምንም አይነት ስለዚህ የፖለቲካ ድርድር ይካሄድ ተባለ ማን ተመረጠ በዛን ጊዜ ዳዕየት العرب ወይም የአረቡ የዘመኑ ኬሲንጀር የሚባለው አምር ብን አስ ድርድሩን እንዳካሄድ ተደረገ እንዲመራ ኮሚቴውን እሱ ተደረገ እቅዱ ብላኑ ወጣ ስጦታው ወጣ ጉዞውን ጀመረ አምር ብን አስ ምንም እንኳን መሰረቱ ሀበሻ ቢሆን በእናቱ እድሜ ልኩን ተሸነፈ አያክም ድርድር ብቸኛ ያሸነፈው ግን ነጃሽ ነበር ማለት እንችላለን ከዛ መጣ መጀመሪያ የተገናኘው ቀሳውስቶቹ ጋር ነበር ስጦታውን ሰጣ በሁለተኛው ቀን ክርክሩ ሊጀምር ነው ቤተ መንግስት ማለት ነጃሽ ቤተ መንግስት ሳያቸው ሳያነጋግራቸው እንዲመልሳቸው ነበር እቅዱ ግን አልሆነም ነገሩ አሁን ችሎት ሊጀምር ነው ኡስታዝ ካሚል ሸምሱ አቦዬ የህግ ባለሙያ ስለሆነ የፍትህን ጉዳይ የፍርድ ቤትን ጉዳይ ታውቃለህ ነጃሺ ዳኛ ነበር አምር ብን አስ ከሳሽ ነው ጃዕፈር ስደተኞቹን ወክሎ ተከላካይ ነበር ዲፋ ሌሎች ቀሳውስቶቹ ምስክር ነበሩ ችሎቱ ተጀመረ ተሰማ ከዛ በኋላ ነጃሺ ወደ አማካሪዎቹ ዞር ብሎ ምን ይመስላችኋል አሏቸው እኛ ምን ይመለከተናል ችግሩ የተከሰተው መካ በቋንቋ እንገናኝ በባህል እንገናኝ በምን አንገናኝ ተይዘው ይሰጡት ምክንያቱም በልተዋል ቀደም ብለው اذا اكلت البطون تستاهل العيون ነው ከዛ በኋላ አላደርገውም አለ እሲ ነጃሺ ያንን ሰብቶ ውሳኔ ቢሰጥ መካ ውስጥ ሌላ ገመድ ተንጠልጥሏል የሀገር ሚኒስትር ይዘው የወጡ ከሃዲዎች ተብለው ሊሰቀሉና መቃጣጫ ሊሆኑ ነበር የታሰበው ስለዚህ አላደርገውም አለ ሳላነጋግራቸው ያመጡትን እምነት ሳላቀው ምን እንደሆኑ ለምን እንደሚመረጡኝ አላደርገውም ማለት ጥሩልኝ አለ ችሎቱ ተጀመረ ተነበበ ተሰማ ከዛ በኋላ የውሳኔ ሐሳብ ሊመጣ ነው ውሳኔው ምን ነበር ዛሬ የተባበሩት መንግስታት በአንደኛው ክፍለ ዘመን ያልነበረበት ያልደረሰበት ችግር አጋጣሚ ይሄንን ጉዳይ አልሙስተቂላ የሚባል ቻናል ዶክተር መሐመድ አልሐሺሚ ወዳችን ለንደን አለ እናንተ ምዕራባውያን ከ400 ዓመት በፊት ነጃሽ የተጠቀመውን ስልት ብትጠቀሙ የተሻለ አይሆንም ወይ በአለም ፍትህ ለማምጣት አላቸው እንግዲህ የመሰከሩ ለመጡት ማለት ነው በዛ ውሳኔያቸውን ሴቱ አንደኛ የሴቶች ተሳትፎ ነበር መካ ውስጥ ግን ሴት ተረሸል ነበር በዛን ጊዜ ሁለተኛ ክሱ ተሰማ ውሳኔ ተሰጠ በውሳኔው ምን ተወለደ የፖለቲካ ጥገኝነት የሰብአዊ መብት ማስከበር የሃይማኖት ነፃነት ምክንያቱም አብዱላህ ብን መስዑድ መካው ሱረት الرحمንን አንብበው ጭንቅላታቸው ተፈንክቶ ደማቸው ፈሷል ስለዚህ እዚህ ግን በቤተ መንግስት ተነበው ነበር የተራጩበት ቁርአንን በማክበር ማለት ነው ቁርአን የተከበረበትን አገር ዛሬ መጥቶ የአማራ ክልል መስጊድ ማቃጠል ማለት
ይሄ ፍጥራዊነትን መካድ መሳት ማለት ነው። ለማንኛውም እነኚህ ደንቦች ተወረዱ። የፖለቲካ ጥገኝነት፣ የሃይማኖት እኩልነት፣ የሃይማኖት ድርድር፣ የሴቶች መብት እኩልነት። ከዛ ቀጥሎ ዋናው የዓለማችን በሽታ ሙስና መዋጋት ነው። ሙስና ነው ዓለምን ያጠፋው። ከዛ በኋላ ያም ያመጣልኝ ወርቅ የጋራ ያህል ወርቅ እንኳን ብሰጠኝ እነኚህን ሰዎች አላስረከብም ይዘህ ተመለስ አለው። እናንተ ሹሞች ናችሁ በአገሬ ነው ያላቸው። ሹም ማለት ፈላጭ ቆራጭ። መጠለያ ተደረገላቸው፣ ምግብ ተደረገላቸው። 16 ዓመት ሲቆዩ እዚህ ሀገር አንዳቸውም አልተፈነከቱም፣ አንዳቸውም አልተደፈሩም። 15 ወንዶች 5 ሴቶች ተወልደዋል። 10 ወንዶች 5 ሴቶች ሙተው እዚሁ ሀገር ተቀብረዋል። የኢትዮጵያ መሬት ይሄንን አጽማቸውን አቅፋ ትገኛለች። ከዛ በኋላ እነማን ናቸው የተሰደዱት? እጅግ ምርጥ እንቁ የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ከልጆቻቸው ሩቅያ፣ ከሚስቶቻቸው ሰውዳ ቢንት ዘማ፣ ረብላ ቢንት አቢ ሱፊያን፣ ኡሙ ሰለማ እናገኛለን። ከኹለፋው ራሽዲን ዑስማን ብን አፋን። يا أخي يا عثمان بن عفان بتشا دعاء رجل تستحي منه الملائكة إذا أجر ما تطلع لو دعاء رجل بتشا بريت يورك يورك بابن عينك. جعفر بن طالب تدبلوا مع سوج كعلماء عبد الله بن مسعود كداعيوች أبو موسى الأشعري بجنة كتسرت عبد الرحمن بن عوف الزبير بن العوام እነኚህ እናገኛለን። እንግዲህ ያስተናገደቻቸው ሀገር እጅግ ምርጥ ሷሃቢዎች የሚባሉት ናቸው።